አሰላሙ አለይኩም። እስኪ ይህ ልጅ የሚለውን አድምጠን እንመለስ። ያው እኔ ለዚህ ልጅ መልስ ልሰጥ አይደለም፣ ምክንያቱም እኛ ላወራ ሁላ መልስ አንሰጥ፣ ግን አንዳንድ ሹብሃ ነገር አዘል ነገር ስለጣለ ነው። በዚህ አጋጣሚ መነግርህ አወለን ተዓለም ባረከላሁ ፊክ ተማር። ለምን እንደዚህ አይነት ቪዲዮ ወጥተህ የምትሰራቸው ነገሮች በጣም ለትውልድ የሚተላለፍ ግልጽ ነው አይደለ? ጠይብ እስኪ እናድምጠው። ለማንኛውም እንመለስ። ከሁሴን ንግግር በጣም ያስጠላኝ ንግግር ላሰማችሁ፣ ስሙት ይሄንን ቪዲዮ። ያ ጀማዓ መንዙማ ነሽዳ ምናምን የሚባሉ ነገራቶች እስልምናን አይወክሉም። የነቢያችን ሰለላሁ ዐለይሂ ወሰለምና የሰሃቦች መንገድ አልነበሩም በፍጹም። ሁሱ በጣም የምንወደውና የምናከብረው ሰው ነው። ነገር ግን በዚህ ንግግሩ ላይ ልቃወመው ነው የመጣሁት። ረሱልን ሰለላሁ ዐለይሂ ወሰለም መወደስ እንዴት ነው ሐራም ወይም ደግሞ ክልክል የሚሆነው? አላህ ሱብሓነሁ ወተዓላ በቁርአኑ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ ይላል። እናንተ ያመናችሁ ሰዎች ወይ በረሱላችሁ ሰለላሁ ዐለይሂ ወሰለም ሶላትን አውርዱ አብዙ እያለ እንዴት ነው ረሱልን መወደስ ክልክል ነው ሐራም ነው የተባለው? ተመልከቱ። እዚህ ጋር አንደኛ ሁሱ ለማለት የፈለገው ምንድነው? መንዙማና ነሺዳ ሲል አሁን ላይ መንዙማ ተብለው እየተሰራጩ ያሉ ናቸው። ቪዲዮውን ቆርጦ ነው ያወጡት። ታያችሁ? አሁን ላይ መንዙማና ነሽዳ ተብለው እየተሰራጩ ያሉ የሽርክ መናኸሪያ የሆኑትን አይበቃም ማትበል ነብዩን መጥራት ያ ረሱላህ አልመደድ ያ ሐቢበላህ አልመደድ እርዳታውትን ያ ረሱላህ እያሉ ሽርክ እነዚህን ሽርኮች እንጂ በፍጹም ያኒ ኖርማል የሆነ ግጥም ሙጀረድ ምሳሌ አንድ ሰው ግጥም ሊገጥም ይችላል። ቁጭ ብሎ አንሸደ ፉላን ምሳሌ ከሌ ግጥም ገጠመ ይባላል። ድምፁን ከፍ አድርጎ ሲገጥም አንሸደ ፉላን ይባላል። ይሄ ችግር የለም። ለነብዩ አለይሂ ሰላም ገጣሚዎች ነበራቸው፣ ምንም ጥያቄ የለም። እና ሐሳን ኢብኑ ሳቢት ነገር ግን ዛሬ ላይ ጫት ተይዞ ድቤ እየተደለቀ እስክስታ እየተወረገረጉ ይሄ ነው የተከለከለው ነው። ሌላው ደግሞ አላህ ሱብሓነሁ ወተዓላ እንግዲህ ምን ብለሃል? ሁሱን እንወደዋለን ብለሃል። ማሻአላህ መውደድህ በጣም ጥሩ ነው። መውደድህ በጣም ጥሩ ነው። ለምን አላህ ሱብሓነሁ ወተዓላ ከዓርሽ በላይ መሆኑን የሚያስተምር ወንድማችን ስለሆነ ሁሱ። ሁለተኛ አላህ ለራሱ ያረጋገጠውን የሚያረጋግጥ እንደሆነ እንደዚህ ደግሞ ቢድዓን የሚያወግዝ ስለሆነ ሁሱ መውደድክና ማክበርክ ማሻአላህ በጣም ጥሩ ነው። ይሄንን በደንብ ልናይ ይገባል። ሌላው ቁርአን ላይ ያመጣው ነገር አለ። በጣም ይሄ የማይገናኝ ነገር ነው። አላህ ሱብሓነሁ ወተዓላ ሰላዋትን አውርዱ አለ። አዎ ሰላዋትን እናወርዳ። እንዴት ሰላዋትን ማውረድ እንዳለብን ነብዩ አለይሂ ሰላም ተናግረዋል እንጂ ዛሬ ላይ እንደሚደረገው ተመልከቱ። ምሳሌ ሌብነት፣ ሰርቀው ከዘፈን ሰርቀው ይሄን አድምጠን እንመለስ። ይሄ ነው የነብዩ ውዴታ የሚገለጥበት። እስኪ እኔ አንጎራጉራለው የማታ ያ ረሱላህ የናፈቁኝ ለታ ትዝታ ያንቱኖት ናፍቆቴ ያዘኝ ነው ስትናፍቁኝ ምን ላድርግ አንቱን ሲለኝ ቦሎ አንጎራጉራለው የማታ እንዴት ሆናለው የናፈቀኝ ለታ እኔ አንተ ካልታጣ ይሄንን ነው እያወገዝን ያለ ነው። ይሄ አሁን ገንዘብ ለመብላት ብር ለመሰብሰብ ከዘፋኝ ከሴቶች ሱብሃንአላህ ሴት ልጅ ለወንድ የዘፈነችውን ሰርቆ ቆርጦ አምቶ ለነብዩ የሚል ይሄንን ነው እያወገዝን ያለ ነው። ይሄ በፍጹም ስተት ነው። ሌላ በጣም የሚገርም ነገር ልንገራችሁ። ነብዩ አለይሂ ሰላቱ ሰላም አንድ ቀን አንድ ሰሃባ ነበራቸው፣ ገጣሚ ግጥም የሚገጥም ምን አሉት? አነስ ኢብኑ ማሊክ ያስተላለፉት ሙተፈቁን አለይሂ ቡኻሪና ሙስሊም የዘገቡት ሐዲስ ነው። ምን ይላሉ እንግዲህ ለነብዩ አለይሂ ሰላቱ ሰላም አንድ ገጣሚ እንደነበራቸው ቃለ ይቃሉ ለሁ እሱ ማን ይባላል? አንጀሻ የተባለ አንድ ሰሃባ እንደነበር ለነብዩ አለይሂ ሰላም ይገጥምላቸው። ግጥም ምንም ችግር የለም። በጣም ሐሰኑ ሰውት በጣም ድምፁ የሚያምር ነበረ። ፈቃለ ለሁ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ነብዩ አለይሂ ሰላም ምን አሉት? ለዚህ ሩወይደከ ያ አንጀሸቱ ላ ተክሲር አልቀዋሪር አሉት። ተመልከቱ፣ ብርጭቆች እንዳይሰበሩብህ ተው አሉት። ሲገጥም ማለት ነው። በጣም ድምፁ ስለሚያምር ነብዩ አለይሂ ሰላም ተው ሴቶች ልብ እንዳይሰበርብህ ተው እያሉት ነው። ለምን ሴቶች ልባቸውን እንዳይጓጓ ሌላ ነገር እንዳይ። ዛሬስ ጭራሽ እንደው ሴቶችን መድረክ ላይ ሰብስበው ድምጹን እያቀለጸለጸ እያለ ተመልከቱ። ይሄ ሁሉ ከሸሪዓ ጋር የሚቃረን ከነብዩ አለይሂ ሰላቱ ሰላም አስተምሮ ጋር ፍጹም የሚቃረን አካሄድ ነው ይሄ እየተካሄደ ያለው። ስለዚህ ለእንደዚህ አይነት ሽርክ መንዙማዎች ለእንደዚህ አይነት እንደዚህ አይነት ይሄ ትውልድን የሚያበላሹ ለእነዚህ ጠበቃ መቆም ማለት ይህ ፍጹም ስተት ነው። ወደ አላህ ልንመለስ ይገባል። ተወት ልታደርግ ይገባል። ባረከላሁ ፊክ። ዝም ብለህ ብድግ ብለህ እንደመጣልህ አታውራ። ግልጽ ነው አይደለ? እንደመጣልህ ዒልም ያስፈልጋል። አንድ ነገር ለማውራት እውቀት ያስፈልጋል። አንተ እያወገዝክ ያለኸው ተመልከቱ፣ አንተ እያወገዝክ ያለኸው ምን የሚልን ሰው ነው? ተው ነሺዳ እያላችሁ ግጥም እያላችሁ ሽርክ የሆነን የሙዚቃ ክላሲካ እየገባበት እንደዚህ አይነት ነገሮች ተው የሚልን ሰው በፍጹም ማውገዝ። እንደዚሁም ከመካ ወደ መዲና በሄድበት ወይም ደግሞ ሂጅራ ባደረጉበት ሰዓትም ጧለዐል በድሩ ዐለይና ሚን ተንያቲል ወዳዕ እየተባለ በደንብ አወድሰዋቸዋል። ማወደሱ ማለት ነው። ሌላው ለነብዩ አለይሂ ሰላም ጧለዐል በድሩ ዐለይና ተብሏል። ምናም ጧለዐል በድሩ ዐለይና ሲጀመር አስለን ይህ ግጥም ከነብዩ ለመገናኘት ለነብዩ ጊዜ ተብሎ አልተባለም። ሌላ ርዕስ ነው።
ብዙ ምክንያቶች ያነሳሉ ዑለማዎች። ይሄ አልተባለም ጠለዐ አልበድሩ ዐለይና ለነብዩ ዐለይሂ ሰላም አልተባለም ብለው ብዙ ያነሳሉ። አንደኛ ምክንያት የሚያነሱት ጠለዐ አልበድሩ ዐለይና ሚን ሰኒየቲል ወዳ ሰኒየቲል ወዳ የሚባለው ቦታ ጠለዐ አልበድሩ ዐለይና ሚን ሰኒየቲል ወዳ ያለው በመዲና መሃል አይደለም። ነብዩ ዐለይሂ ሰላም ከመካ ወደ መዲና ነው የመጡት። ይህ ሰኒየቲል ወዳ የተባለው ደግሞ በፍጹም በዛ መንገድ አይደለም ያለው ይላሉ ቀደም ዑለማዎቹ ማለት ነው። አንደኛ። ሁለተኛ ደግሞ ግጥሙ ሲያልቅ ምን ይላል? ወጀበ ሽክሩ ዐለይና ማ ደዓ ሊላሂ ዳዒ ከማለታችን በፊት ይላል ጂእተ ሸረፍተል መዲና አያችሁ ጂእተ ሸረፍተል መዲና ይላል ግጥሙ ላይ። መዲና ይህ ስተት ነው ይላሉ። ምክንያቱም መዲና የስሪብ ነበር የምትባለው። ነብዩ አለይሂ ሰላም መዲና ከመጡ በኋላ መዲና ከቆዩ በኋላ ነው መዲና የሚል ስም የተሰጣት እንጂ የስሪብ ነበር የምትባለው። ስለዚህ ያኔ ታዲያ መዲና የሚለው ከየት መጣ ስሟ? ግጥሙ ላይ እንዴት ገባ? ይሄ ብዙ ስተቶች አሉት። ስለዚህ ይህ አልተባለም ወደሚለው ነው ዑለማዎች የሚሄዱት። አላኩልኝ ግን ዞሮ ዞሮ ለነብዩ አለይሂ ሰላም ገጣሚዎች ነበሯቸው። አዎ ግጥም መግጠም አንድ ሰው ግጥም ሙጀረድ የሆነ ግጥም አንድ ሰው ድምጹን አሳምሮ ሊገጥም ይችላል። አሁን ምንም ችግር የለም። ነገር ግን የሙዚቃ ክላሲካ ነብዩ አለይሂ ሰላም ከኔ በኋላ የሚመጡ አሉ የስተሂሉን አልሂራ ወልሐሪር እንደዚህ ሐረን የተለያዩ ነገሮችን ወልማዓዚፍ እንደዚህ ደግሞ ማዓዚፍን ሐላል የሚያደርጉ ይመጣሉ ብለው የሙዚቃ መሳሪያ ሐላል የሚያደርጉ ይመጣሉ ብለው ነብዩ አለይሂ ሰላም ጥቆም አድርገዋል፣ ከልክለዋል። ስለዚህ ከሙዚቃ መሳሪያ ማራቅ አለብን፣ ከሽርክ ነገር ማራቅ አለብን እንጂ ወደዚህ ነገር መጣራት ይህ ፍጹም ስተት ነው። هذا والله اعلم።